እንኳን ወደ ቻናላችን ፊደል ቲዩብ መረጃ ማህደር በደህና መጡ። ዛሬ በምናብ ብዙ የሀገራችንና የዓለማችን ሰዎች ለግብይትና ለመዝናኛ ወደሚመርጧት ዱባይ እንውሰዳችሁ። ዱባይ ከአረብ ኤሚሬት መንግስታት ውስጥ አንዷ ስትሆን፣ በዓለም ላይ እንደ ንግድ፣ ቱሪዝምና ቴክኖሎጂ ማዕከል የታወቀች ከተማ ናት። በዚህ ቪዲዮ ውስጥ ስለ ዱባይ ባህል፣ ሥራ፣ አስተሳሰብና የመግቢያ መስፈርቶች በዝርዝር እነግራችኋለሁ። ዱባይ በአረብ ባህል የተሞላ ነው። የእስልምና እሴቶች በየቀኑ በሕዝቡ ሕይወት ውስጥ በጣም አስፈላጊ ናቸው። ከሰኞ እስከ አርብ ድረስ የሥራ ቀናት ሲሆኑ፣ የቅዳሜና እሁድ ቀናት የእረፍት ቀናት ናቸው። በዱባይ የባህላዊ ምግቦች ውስጥ ማክቡዝ፣ በሥጋ የተቀቀለና በቅመም የተቀመመ ሩዝ እና ሻዋርማ በጣም ታዋቂ ናቸው። የባህላዊ የዘፈንና የዳንስ ትርኢቶች በበዓላት ወቅት ይታያሉ። ዱባይ በዓለም የንግድና የቴክኖሎጂ ማዕከልነት ትታወቃለች። በተለይም በኮንስትራክሽን፣ ኢንጂነሪንግ፣ ንግድ፣ ኢኮኖሚና ቱሪዝም ዘርፎች ውስጥ ለእንግዶች ብዙ የሥራ ዕድሎች አሉ። የዱባይ ሕዝብ ባህላዊና ዘመናዊ አስተሳሰብ በአንድነት አሰላስሎ ይኖራል። የእስልምና እሴቶችና የአረብ ባህል በሕዝቡ ሕይወት ውስጥ በጣም አስፈላጊ ናቸው። እንግዶችን ማክበር፣ የሌሎችን ባህል መቀበልና የማህበረሰብ ሰላም መጠበቅ በተለይ የሚታወቁበት ነው። ታዲያ ወደዚህች ሀገር ለመግባት ምን ያስፈልገኛል ካላችሁ፣ ወደ ዱባይ ለመግባት ቪዛ አስፈላጊ ነው። የተለያዩ የቪዛ አይነቶች አሉ። ከነዚህ ውስጥም የቱሪዝም፣ የሥራና የትምህርት ቪዛዎች ዋነኞቹ ናቸው። ሌላው ደግሞ ፓስፖርት ነው። ቢያንስ 6 ወራት የሚቀረው የሚሰራ መሆኑ አለበት። እንዲሁም ባዮሜትሪክ መረጃ፣ የጤና ማረጋገጫና የሥራና የትምህርት ደረጃዎች ይጠየቃሉ። በዚህ ቪዲዮ ውስጥ ስለ ዱባይ ባህል፣ ሥራ፣ አስተሳሰብና የመግቢያ መስፈርቶች ከሞላ ጎደል አይተናል። ዱባይ እንደ ዓለም የንግድ፣ የቱሪዝምና የቴክኖሎጂ ማዕከል መሆኗንና ለእንግዶች ምቹና ጥሩ አቀባበል የምታደርግ ከተማ መሆኗን ተረድተናል። በቀጣይ ቪዲዮ ደግሞ የቪዛ መስፈርቶችን እነግራችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮዎችን ሲለቀቁ ቶሎ እንዲደርሳችሁ የደውል ምልክቱን ይጫኑ። ሰላም ቆዩኝ።